ኦኬ ጋይስ ሰላም ወዴክስ ነው ፋሚሊዎች እንዴት ናችሁ? ይሄን ቪዲዮ ለሁለተኛ ጊዜ ነው ሪከርድ ያደረኩ ያለሁት። ያው ኤነርጂ ከቀነሰባችሁ አንደርስታንድ እንድታደርጉልኝ ምድር የተፈጠረው the first video ማይኩ ሳላበረው ነበረ ሪከርድ ሳደርግ የነበረውና ያ ኢትስ ኦኬ ሀፕን ያደርጋል። ኦኬ ጋይስ እንዴት ናችሁ አላችሁ ወይ? በዛሬው ቪዲዮአችን የምንመለከተው ዛሬ ትሬድ ቴክ አድርጌ ነበረ። ዛሬ ቀኑ ጃንዋሪ 27 ነው ቱዝዴይ $11,000 ለማርኬቱ በደንብ ገብረን የወጣ ነው። ያው ዶኔሽን ብላችሁ መውሰድ ትችላላችሁ። ግን ይህንን ዶኔሽን እንዴት ነው ያደረግነው፣ ምን አይነት ትሬድ ነው ቴክ ያደረግነው የሚለውን ኢን ዲቴል ገብተን የምናየው ይሆናል። ወደ ቪዲዮ ሌትስ ጎ። ኦኬ እዚህ ጋር እንደምትመለከቱት ጎልድ ማርኬት ነው ትሬድ የምናደርገው። ይህም ማጥፋት እንችላለን። ኦኬ ቤዚክሊ ይህንን ጎልድ ማርኬት ቀን ሙሉ ስጠብቆ ነበር። ያ ማለት ሴታፕ ምንም አልሰጠኝም ነበርና ያ ቀን ሙሉ ስጠብቆ ከነበረው አንድ ሴታፕ ውስጥ አንድ ጎልድ ነው ስትሮንግ የሆነ ድሮፕ ነው ያደረገውና ቤዚክሊ ማርኬቱ እዚህ አካባቢ ላይ ነበረ እና እንደምታዩት ቡሊሽ ስትራክቸር ነበረ። ወደ ሎወር ታይም ፍሬም ሞር ክሊር የሆኑ ካንድልስቲኮች እንዲታያችሁ ወደ 1 ሃወር ስንመጣም 1 ሃወር ላይ የሆነ ክሊር ስትራክቸር ነው ያለው። እንደምታዩት ፕሪቪየስ የነበረው ሃይ ሌቭል ብሬክ አድርጎታል። ከዛ ክሊር የሆነ ሪትሬስመንት ነው ያደረገው። ከዛ በኋላ ነው ስትሮንግ የሆነ ቡሊሽ ሙቭመንት ያደረገው ማለት ነው። ወደ 15 ሚኒት ታይም ፍሬም ኒድ ሞር ክሊር የሆነ ካንድልስቲክ አንደርስታንድ እንድናደርገው ማለት ነው። ኦኬ ወደ 15 ሚኒት ታይም ፍሬም ስንገባ ምንድን ነው የተፈጠረው? እዚህ ጋር እንደምታዩት ስትራክቸራሊ ማርኬቱ ወደ ባይ ነው እየሄደ ያለው እና ወደ ላይን ቻርት ቀይሬ ላሳያችሁ። ኦኬ ምንድነው ማርኬቱ እዚህ ጋር ያደረገው? እንደምታዩት ማርኬቱ ፕሪቪየስ የነበረውን ሃይ ብሬክ አድርጎታል። አንድ ሃይ እዚህ ጋር ብሬክ አድርጎታል። ፕሪቪየስ የነበረውንም አንድ ሃይ ብሬክ አድርጎታል። ስለዚህ ማርኬቱ ቡሊሽ ስትራክቸር ላይ ነው ያለው። ከዛ ስትሮንግ የሆነ ሪትሬስ አደረገ። ፕሪቪየስ የነበረውን ሎውን ብሬክ አድርጎ ከዛ በኋላ ምን አደረገ? ሙቭመንቱ ወደ ላይ ቀጠለ። ከዛ ሪትሬስ አደረገ፣ ወደ ላይ ሄደ። ስለዚህ በእኛ በትምህርታችን መሰረት እዚህ ላይ ፖስት አላረኩም፣ አንድ ላይ እንማራለን። ከዚህ ቀጥሎ ቪዲዮ ፖስት አደርጋለሁ ስለ ራሊ ቤዝ ራሊ ዲሜን ዞን። ስለዚህ ማርኬቱ እዚህ ጋር ምን አይነት ስትራክቸር ነው የሰራው? ራሊ ቤዝ ራሊ ዲሜን ዞን ስትራክቸር ሰራ ማለት ነው። ስለዚህ ቤዚክሊ ምንድነው አንድ ማርኬት በዚህ መልኩ ራሊ ቤዝ ራሊ ዲሜን ዞን ሰርቶ ፕሪቪየስ የነበረውን ሃይ ብሬክ ካደረገ ሪቴስት ሲያደርግ ፕሪቪየስ ቤዚክ ካንድልስቲክ ላይ እኛ ማርኬቱ የምንጠብቀው ማለት ነው። ስለዚህ ያ ምን ማለት ነው? ከዚህ በፊት የሚመጡ ስትራክቸሮች ለእኛ እንደ ሊኩዊዲቲ እና ኦር ደግሞ ፕሪቪየስ የነበሩ ፌር ቫሊ ጋፖች ላይ ማርኬቱ ሪትሬስ እንደሚያደርግ አድርገን ነው የምንጠብቀው። ያ ማለት ጀስት በክሊር በሆነ ካንድልስቲክ አንደርስታንዲንግ ላስረዳችሁ። ኦኬ እዚህ ጋር እንደምታዩት ማርኬቱ ምንድነው ያደረገው? ራሊ ቤዝ ራሊ ዲሜንዥን ስትራክቸር ነው ክሬት ያደረገው። ከዛ ፊቦናቺ ሪትሬስመንት መጠቀም እንችላለን። ከዚህኛው ሎው እስከ ሃይ ድረስ ነው የምናደርገው ማለት ነው። ያ ማለት ማርኬቱ ወደኛ ሌቭል ሪትሬስ ማድረግ አለበት። ግን እንደዚህ አይነት ማርኬት ሲቹዌሽኖች ስናይ ምንድን ነው አንድ ማርኬት ፕሪቪየስ የነበረውን ሪትሬስ ካደረገ በኋላ ያሉት እነዚህ ሊኩዊዲቲዎች አሉ ሎዎች 1 2 3 4 5 እነዚህ ሊኩዊዲቲ ብለን የምንጠራቸው ሌቭሎች እዚህ ሌቭል ጋር በጣም በዝተዋል። እንደምታዩቸው ማርኬቱ ከዚህ ስትሮንግሊ ፑሽ ካደረገ በኋላ መጣ። ፕሪቪየስ የነበረ ሊኩዊዲቲ ያለ እዚህ ጋር አንድ አለ፣ እዚህ ጋርም አንድ አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ። ስለዚህ ቤዚክሊ ማርኬቱ ወደ ሳይድዌይ ነበር ሙቭ ሲያደርግ የነበረው ለኢንደሲዥን ከገባ በኋላ። ስለዚህ ክሊር የሆነ ኢንትሪ ፖይንት አልሰጠኝም ነበር። እኔ ቤዚክሊ ከዚህ ማርኬት ስጠብቅ የነበረው እንደዚህ አይነት ኢምፐልሲቭ ሙቭ ነበረ። ፕሪቪየስ የነበሩ ሊኩዊዲቲዎችን ማኒፕሌት እስኪያደርጋቸውን ጠብቅ የነበረው ምክንያቱም ከዚህ በፊት ነግሬያችሁ ከሆነ ባላቅም ብዙ ጊዜ ማርኬቶች የሚመለሱበት ሁለት ሪዝን አለ። አንደኛው ሊኩዊዲቲ ጋብ ለማድረግ ነው። ሁለተኛ ደግሞ ፌር ቫሊ ጋብ ፉልፊል ለማድረግ ነው ማለት። ስለዚህ እንደዚህ በጣም ሊኩዊዲቲዎች የሚበዙ ቦታዎች ላይ ኢንትሪ ፖይንት ባታረጉ ይመከራል። በጣም ሎ የሆነ ሪዋርድ ሬት ነው ያላቸው። ምክንያቱም እዛ ሌቭል ጋር ብዙ ጊዜ ኦርደር አለ ተብሎ ወይም ደግሞ ስቶፕ ሎስ አለ ተብሎ ስለሚታሰብ እነዛን ስቶፕ ሎሶች ማኒፕሌት አድርገዋቸው ወይም ደግሞ እዛ ጋር ያሉትን ኦርደሮች ከገዟቸው በኋላ ነው ማርኬቱን ወደሚፈልጉት ሌቭል ሙቭ የሚያደርጉት ማለት ነው። ያ ማለት እናንተ ከጨዋታ ውጭ ሆናችሁ ኦልሬዲ እናንተን ስቶፕ ፖት ካደረጓችሁ በኋላ ነው ያንን ትሬድ እነሱ ሙቭ የሚያደርጉት። ስለዚህ እኔ ከዚህ ማርኬት ስጠብቅ የነበረው ምንድነው እንደዚህ አይነት ስትሮንግ የሆነ ማኒፕሌት የሚያደርግ ስትሮንግ ካንድልስቲክ ነበር ከዚህ ማርኬት ኤክስፔክት አደረግ የነበረው። እንደምታዩትም ማርኬቱ አደንድ ኒውዮርክ ሴሽን ልክ ሲገባ ስትሮንግ የሆነ ኢምፐልሲቭ ሙቭ አደረገ። ከዛ በኋላ የኔ ኢንትሪ ፖይንት ኤክስኪዩት አደረገልኝ። ወደ 5 ሚኒት ገብተን የኔ ኢንትሪ ፖይንት ማየት እንችላለን። ዌት ያ ኢንትሪ ፖይንት እዚህ ጋር ነበረ። የኔ ትክክለኛ ኢንትሪ ፖይንት የነበረው እዚህ ሌቭል ጋር ነበረ። ግን ማርኬቱ አግሬሲቭሊ ነበር ሲወርድ ያየሁት እና እዚህ ታች ላይ ነበረ ኢንትሪ ፖይንቴን የገባሁት። እዚህ ጋር ነበር ወደ ኢንትሪ ፖይንቴን የገባሁት። ኦልሞስት ማርኬቱ ከገባሁበት
ይሄን ያክል ሙቭ ሲያደርግ ቴክ ፕሮፊት ዋን ሂት አድርጎ ነበረ። አት ዘ ሴም ይሄንን የገባው ትሬድ ፖዚሽኔን የትሬድ ሴታፔን ፖስት አድርጌው ነበር። የኔ ዋናው ቴሌግራም ቻናሌ ማወቅ የምትፈልጉ ከሆነ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ያ እና እዛ ላይ ፖስት አድርጌው ነበረ። the first take profit hit ሲያደርግ አካውንታቸውን ሴኪዩር እንዲያደርጉና እንደዛም ደግሞ ኤሴላቸውን ብሬክ ኢቭን እንዲያደርጉ ነገራቸው ነበር። ምክንያቱም እንዳልኳችሁ ማርኬት በጣም ስትሮንግ ቮላቲሊቲ ነበረው። ያ ማለት ያው የጎልድ ቮላቲሊቲ ታውቁታላችሁ 50 ፒፕስ 100 ፒፕስ ስትሮንግ የሆነ ሙቭመንት ነው ያለው ማለት ነው። ስለዚህ በዛ መልኩ ማርኬቱ ሙቭ ሲያደርግ ነበር እንደምታዩት እዚህ ጋር። ከዛ በኋላ ሪትሬስ ባክ አደረገ። ከዛ ማርኬቱ ስትሮንግሊ ወደ 380 ፒፕስ ሄደ። the first take profit second take profit hit ነው ያደረገው። almost the same trade in የገባውት ወደ $23,000 ፕሮፊት ላይ ሙቭ አድርጎ ነበር እንደምታዩት አካውንቱን። ከዛ ያ ሳድሊ አካውንቱ ወርታች ተመልሶ አካውንታችንን ኤስኤላችንን ሂት አድርጎታል። ያ ማለት ሉዝ አድርገናል ይህንን ትሬድ። እዚህ ጋር እንደምታዩት ይሄ ነበረ የትሬድ ፖዚሽኔ። ያ 1-3 risk reward ratio ያ እዚህ ማርኬቱ እንደምታዩት ስትሮንግሊ ፑሽ አደረገ። እዚህ ሌቭል ድረስ ነበር ሄደው። ከዛ ማርኬቱ ሪትሬስ አድርጎ የኛን ኤስኤላችንን ሂት አድርጓል። ኦልሞስት $11,000 ሎስ አድርገናል። አንድ እዚህ ትሬድ ላይ የጠፋሁት ነገር ወደ ውጭ ወጥቼ ስለነበረ ማርኬቱ ይሄን ያክል ሙቭ ሲያደርግ እያዩት ነበርና ኤስኤልን ብሬክ ኢቭን ያደረኩት ነው መሰለኝ እና በኋላ ሳስታውስ ማርኬት ላይ ተመልሼ ስገባ ማርኬቱ ስትሮንግ ድሮፕ አድርጓል። እንደዚህም ደግሞ ኤስኤልን ሂት አድርጎታል። ደስ የሚለው ነገር ደግሞ በቀን ውስጥ ሪስክ ያደረኩትን ነው ሎስ ያደረኩት። ከዛ በላይ ሎስ አላደረኩም። ያ ደግሞ ኦልሞስት የሆነ ኮንሲስተንሲ ሩሌ ነው አፕላይ ማድረገው። ኦልሞስት ቱዴይ ሎስ ትሬድ አድርግቻለሁ። ነገ ደግሞ አዲስ ቀን ነው፣ አዲስ የትሬድ ኦፖርቹኒቲ። ስለዚህ ነገ ደግሞ የሚፈጠረው ነገር አይታወቅም። the same risk ነው የምጠቀመው። ስለዚህ ያው እንዳልኳችሁ እኔ at the end of the month የሆነ አሪፍ የሆነ ፐርሰንቴጅ አካውንቴን ስኬል አፕ አድርጓለሁ። ፕላስ ደግሞ ማቆ ነው ማርኬቱ ያው ጎልድ ዶኔሽን እንዳደረግነው ያክል ያው መልሳ ትሰጠናለች። አንቀንም ቢሆን ነው የምንቀበላት፣ ችግር የለውም። እሱን እኔና እሷ ብቻ እናወራለን። ኦኬ ጋይስ ከኔ ጋር አብራችሁ ትሬድ ማድረግ የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ቢለው ላይ ታገኛላችሁ። ከዛ ባለፈ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ያ እንደዚህ አይነት ተከታታይ ቪዲዮዎችን ፖስት እንዳደረግላችሁ። ከዛ ባለፈ መልካም ምሽት ይኖርላችሁ። ሌትስ ጎ